በልብስሽን ቀይርና ወደ ጉልት ሂጂ። እንደመጣ ይቻሉ ምን እንዳደረገ ብቻ ንገሪኝ። አይ ልጄ እሱ ያመጣውን እሱ ይመልሰው። ጣት ገማ ተብሎ አይቆረጥ ማለት ያለውን ሁሉ ጠራርጎ ወስዶታል። ይሄ ልጅ ያሟል እንዴ? ወሩን በምን እናሳልፍ ነው? ይሄ ልጅ በቃ ያሟል አይደለ? ኧረ ነይ ተመለሽ አትሂጂ። አንተ ቆይ ያመካ እንዴ? ምን ማድረግ ነው? አንቺ ምን ልትሆን ነው? ምንድን ነው? ማን ልቀቀው በእናትህ። ወደዚህ ሂድ። ገና አጠፋሻለሽ። በያ ለቅኝ እስኪ ለቅኝ። ማን እንደሆንኩ አያውቅም እንዴ? ለቅኝ። ወይኔ በያ ምንም ማለት ይኸውልሽ ወንድምሽ ስለሆነ ነው ዝም ያሉት። ነፍሱን ወደ 7ኛው ሰማይ ነበር ምልክ። እንዴ ጀግናው መጣ። ምን ሆነሃል? አይብሽ መጣክ? ኧረ አልተነፍስ ብሏል። ምን አባቴ የተጣላ ሰው አለ እንዴ? የተጣላ ሰው አለ እንዴ? ከማን ጋር ጣላሉ? ከአዲሷ ልጅ ጋር። አሀ ምን ልሆን ነው የምትለው? አትርፋ ስታበቃ ደግሞ ታሳዝናለች እኮ። እያለቀሰች አይቻት ላባብላት ስል ነው የጮችብኝ። ጭራሽ ጤናማ ናት ግን? ኧረ ወደ ካልሆነ ተዋታ። ኧረ ደህና ናት። ደግሞ እኮ ቦርሳውን ክላስ ውስጥ ጥላ ስለሄደች እሱን ላቀብላት ነበር። እና ምን አልካት? ቆይ ምንም ቦርሳዋን ሰጥቻት ሄድኩኝ። አንተ ና ጥፋተኛ። ምን አደረግኩ? ወንድ ልጅ ይኸውልህ ቆፍጠን ጀነን ሲል ነው ሴት ልጅ የምትወደው። አሁን እችን አትያትም? እንዴት ሾር እንደማረጋት ለምን ካልክ ኮራ ስለምልባት። እና ምን ላድርግ? ቆይ እስቲ ጥልቅ አትበል። ይኸውልህ አላዛሬ ነገ ስትሄድ ራስህን ዘነጥ አድርገህ ደረትህን ገልበጥ አረማመድህን እንደ ንጉስ ጀነን አድርገህ ዙሪያህን ባላየ እንዲህ ብለህ አይተህ ኮራ በልባት። ያኔ እሷም ባላየ እንዲህ አርጋታ ሄና ጠብ ነው የምትልልህ እኮ። እኔ ምን አልኩ? ሄሎ ማነሽ? ወይት እርሶ ኖት እንዴ? እንዴት ኖት? እኛ ደህና ነን እግዚአብሔር ይመስገን። ጋሽዬ ቤተሰብ ሁሉ ሰላም? ደህና ነን። አዎ ቤቢዬ እዚሁ ከኛ ጋር ነው። አሀ ስልኩን ቤት አድርጎት ይሆናላ። እሺ እንካትይ ናቸው። ሄሎማ አሁን ምን አለበት ስልኩን ለኔም ብትሰጪኝ ባወራቸው ምን ችግር አለ? ሂድ አውራቸው እኮ። ስልኩን ቀድመሽ አትሰጪኝም ነበር? አረዲያ አንቺ አትናገርም እንዴ? ወይቴት ምንም አልሆንኩም። አሁን ጉሊት መሄድ አለብኝ። ለነገ ቲማቲም ማውረጃ ብር ያስፈልገናል። አይ ልጄ ጥንቅር ብሎ ይቅር እንጂ እንደዚህ ሆነሽማ አትሄጂም። አይ ቴቴ መሄድ አለብኝ። የትላንትናውንም እኮ አልከፈልኩም። እንደዛማ ከሆነ ብቻሽን አልሸኝሽም። ደግሞ መንገድ ላይ ተገናኝታችሁ ትጣሉብኛላችሁ። ሄዷል እኮ ቴት። አንቺ ረፍት አድርጊ፣ ደክሞሻል። እኔ ብቻዬን እሄዳለሁ። ብቻሽን አልልክሽም። በዛው ዘንቢል ይዤ እመለሳለሁ። ወይ ቴት፣ እሺ ልብሴን ልቀይር ነው እሄዳለሁ። እከተልሻለሁ። እኛ እንዴ ማዘርዬ ደህና ነህ? እንደምን ነህ? እኔ ልጅ እግዚአብሔር ይመስገን። እዚህ ሰፈር ትመጣለህ እንዴ? እዚች አካባቢ እኮ ዘመድ አለና። እዚህ ሰፈር ዘመድ አለ እንዴ? ማንም ይባል? ከዚህ ሰፈር ጀርባ ነው ማዘርዬ። ከዚህ ሰፈር ጀርባ። እዚሁ ሰፈር? እኛ ሰፈር? ብቻ ከዚህ ሰፈር ጀርባ ነው አሉ። እሺ ይሁን። መልካም ጎራ በላ። አይ ቆይ ትንሽ ቸኩላለሁ ማዘርዬ። ኧረ ጎራ በል። ትንሽ ቆንጆ ቆሎ አለች፣ ቀምሰት ሄዳለሁ። ቆሎ ልብላ እንዴ? እሺ ማዘርዬ።
የኔ ልጅ ይችን ብላት እስቲ። እሺ ማዘርዬ። ብላ ቆንጆ ቆሎ ነው ብላ። እሺ ማዘርዬ። እንዴት ነው ማዘርዬ? ነፃነት ቀሚሱን ወደደችው? ቀላል ከፍ ያለ ደረጃ ያድርስ የኔ ልጅ። አሜን ማዘርዬ። በጣም ነው የወደደችው በጣም። እንደውም እኔ የገዛሁላት መስሏት አንገቴን አንቃሳመችኝ። እሷማ በምን አወቀችው? አንተን የመሰለ ልጅ እግዚአብሔር ላከልን እንጂ። እናትና አባቷ የሉም እንዴ ማዘርዬ? አይ ቆይ እኮ እነሱማ ካረፉ። እኔው ነኝ እኮ እናትም አባትም ሆኜ ያሳደግኳት። እሷ ግን ትምህርቱ ላይ እንዴት ናት? ጥሩ ነች ማዘርዬ። ግን ክላሱ ብዙ ጊዜ ብቻዋን ነው ማያት እና ሁሌ ደግሞ ትቆዝማለች። ለምን እንደሆነ ግን እኔ እንጃ። አይ ያው ለትምህርት ቤቱ አዲስ ስለሆነች ይሆናል። ለዛ ይሆናል ማዘርዬ። በቃ አሁን ልሂድ እኔ። ሌላ ጊዜ እየመጣሁ እጠይቆታለሁ። እንዴት ነሽ? ሰላም ነው? የቤት ስራ ሰርተሻል ወይስ ልስራልሽ? ሰርቻለሁ። አመሰግናለሁ። ሌላ ጊዜ ካልሰራሽ ግን እሰራልሻለሁ። አመሰግናለሁ። አስፈላጊ አይደለም። የማትመለስ መስሏችኋል? አቤት ወይሳት ትምህርቱ ከማይመጣ ይሻል። ልወጣ 15 ደቂቃ ነው የቀረኝ። እዛው ጠብቁኝ። ኧረ ቲቸር ቅጣት ተቀጥቶ ይግቡ። እስቲ እሺ ግቡ። ምን ይቀር? ታለንታቸውን ያሳዩን ይሻል። እሱ ጥሩ ሀሳብ ይመስለኛል። እሺ ታለንታችሁን አሳዩ። ቅድሚያ ለሲታር እድሉን ትጠቀምበታል። እሺ እስቲ ነይ ያሳያል።
እባክህ አንተ ልጅ እውነቱን ንገረኝ ለምደሃል ወይ ሌላ እኔ ሀሳብ ገደለኝ ገላህ ከገላዬ እሳቱን አልጫረም ይህን ሰሞን ልብ ሳይሸፍት አልቀረም ፍቅሬ ነህ ዘላለሜ የቀን ሀሳብ የሌት ህልሜ መውደዴን ሳልጨርሰው ለወጥከኝ ሆይ በሌላ ሰው አልገባኝም ሚስጥር ሆኖብኛል ጸባይ አልያዝ ብሎኛል ጧት ማታ አንተን በማለቴ ምነው ሸሸኸኝ ፍቅሬ ህይወቴ እኔ ግጥም ነኝ። እሺ እንስማ እስቲ። አንቺ የኔ እውነት የብዙዎቹ ህልም እምዬ እናቴ የመኖሬ ትርጉም ቢሰፈር ቢቆጠር ቢወራ ቢነገር ተከፍሎ አያልቅም ላንቺ ያለኝ ነገር ጸልያለሁ ላንቺ እድሜን እንዲሰጥሽ እንደ ማቱሳላ እልፍ ዓመት ኑሪልኝ በአምላክ ከለላ አሪፍ ነው ይወልካ ቢሰፈር ቢቆጠር ቢወራ ቢነገር ተከፍሎ አያልቅም ላንቺ ያለኝ ነገር ጸልያለሁ ላንቺ እድሜን እንዲሰጥሽ እንደ ማቱሳላ እልፍ ዓመት ኑሪልኝ በአምላክ ከለላ አሪፍ ነው ይወልካ ታውቂኝትሽ በደንብ ፈልጊው በእናትሽ ሩቦኛል ታውቂኝ ተቆን እንዴ አትቀልዷም ሳቄን አይታችሁታል ካናዳ ለሚስተር ነው ምን ነገር ሴት ቀለው ወሬት ነው ወደ ክላስ ተመለሱ ለምን የዚህ ልጅ ምሳ ጋር ጠፍተው ሁላችሁም ተፈትሻችሁን ቁጡት ይኸው ፈተሸኝ ነው ሄዳል ክፈቹሽ ሜቴ ነው አው ግን እኮ እንዴ እኔ አልወሰድኩበትም ሀና ንገሪያት እንዲያረሷ ምሳ ቃል ወሰደችው በሉ ቢሮ ጨርሳላችሁ ነው አይመለከተኝም ነው ባለፈው ማንቺ ወሰድሽው ማለት ነው ቢሮ ጨርሻለሽ ነይ እኔ አይደለም አስቀምጥና ነይ ነይ አገባኝም ሀና ለምን ያረሷ ምሳ ቃል ወሰደችው
እጅ ከፍንጅ ነው ያስኳት። እንግዲህ የምታደርገውን አልክ። አንቺ አላፍም አልሽ ማለት ነው። ደግሞ ምንድን ነው የሚያስለቅስሽ? እያስመሰለሽ ነው። አይ ምናልባት እኮ ሌላ ተማሪ ከቶባት ሊሆን ይችላል። በእናቴ በቃ የሚያዳግም እርምጃ ወሰድባት እንጂ ይሆን አይደለም። ቁጭ በይ አንቺ። እና ምን ይሻላል? ምኑ? የመጨረሻ ቅጣትሽን ጨርሰሻል። አሁን የቀረሽ እኮ መባረር ብቻ ነው። ሀረን ያልወሰድኩባትም እኔ አንቺም ሆንሽ እኛ ምስኪን እናትሽ እንዲቀጡን ያልፈልግም። አንቺ ጥሩ ልጅ መሆን ብቻ ነው የሚጠበቅብሽ። አንተ በራ አታንኳኳም እንዴ? ያለ ጥፋቷ እንድትቀጣ ቶሎ መድረስ ስለነበረ እሱ ምን ማለት ነው? ይቅርታ፣ እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበር። እኔ ነኝ ምሳቆን የወሰድኩት። በላሁን ጡልኝ። አንተ ቅጣትን ታገኛታለህ። ሮም ይግጡ። ሄሎ። አዎ ምን እያለች ነበር? ያጋሰሶኝ ባካ አክተር ለምን አትሞክር? አንተ እንዳላረከው አውቃለሁ። እኔ አክተር ለመሆን እየሞከርኩ አይደለም። እና ምን ሰው ነው እዚህ የመጣው? አንዴ ስለምታሳዝኝ ነው። ለምን የምታዝንልኝ? እኔ እንጃ። ሳይሽ ግን አታስመስል። በአንተ ቤት ምን እንደምታስብ አይቼ መገመት የሚከብደኝ ይመስላል። ውስጥ ከተፈጠሩ አንጻር ከዚህ በላይ ብትናገረኝም አላዝንብሽም። እሱ አንተን አይመለከትም። አውጪ ልጅ ጆሲ ምን ነው የተደናገጥክ ትመስላለህ? አረ ምንም አልሆንኩም። እነ ሚኪ እኮ ምሳ እንብላ እያሉ ነው። አንሄድም እንዴ? እባክሽ እነሱን ታያቸው። እኔ አሁን አልበላም። እና ምን አናደደ? አሮፍ አልተናደድኩም እኮ። እባክህ ቅድም እኮ ከቢሮ ስትወጣ አይቼዋለሁ። እና እናማም እንደተፈጠረ አትነግረኝም? ምንም አልተፈጠረም እኮ አልኩሽ። ጆሲ ደግሞ ደረቅ ነገር ነህ። እኔ የምልሽ ጓደኞችሽን ካልሻቸው አበቃ። እባክህ እነሱ ደስ አይሉ። አሁንማ ከአንተ ጋር ጓደኛ መሆኔን ሳዩ ጠምደውኛል ብታይ። ለጓደኝነታችን ዋጋ እየከፈልሽ ነው። እናሳ ረዲ አንዱ ለተዋይልኝ እስቲ። ምን እንደው ለምን አትይኝም? ምን ልሁን ነው የምትይው? ምንሽ ተነካ? ያደረግሽው ልማ ታውቂያለሽ። ልማርበት ተይኝ በቃ። ከኔ ምን ፈልገሽ ነው? እኔ ባልሆን እንኳን አንቺ የምፈልገው አላወቅሽኝም ማለት ነው። ከዚህ በኋላ ምን ነገር እንዳታረጊ። ትዕዛዝ ነው ልመና? ይኸውልሽ ከዚህ በኋላ አልታገስሽም። ኧረ መናናቅ ምን ልትሆኚ ነው? እያስፈራራሽ ነው እንዴ? ምን ትመስላለሽ? ጣሩ መጀመሪያ ሂጂና የሰረቅሽውን ምግብ ብይሽ። አንቺ እናንተ ለምን አትተው? አንቺ ደግሞ ተረጋጊ። ቆይ በድጋሚ መከሰስ ፈልገሽ ነው? ሜሉ ደህና ነሽ? ለምንድን ነው ብቻሽን የተቀመጥሽው? ምንም እዚህ ብቻዬን መቀመጥ ፈልጌ ነው። ብቻሽን ስትሆኚ ይጨንቀኛል። ተቀይመሽ ነዋ። ስለ እርሱ ማውራት አልፈልግም። እጅን እየሰመምሽ ማነው? ይቅርታ የኔ ጓደኛ፣ በጣም ስለናፈቅሽኝ እኮ ነው። ሀና፣ ድጋሚ ከአንቺ ጋር ጓደኛ መሆን አልችልም። እባክሽ ተይኝ። ሜሉ ይጎዱሻል እኮ። ብቻሽን እንድትሆኚ አልፈቅድልሽም። ተይኝ። ለምን ሜሉ? እኔ እና አንቺ እኮ መቼም እንደማንለያይ ቃል ተገባብተናል። ጓደኛዬ ብቻ ሳትሆኚ እህቴም ጭምር ነሽ። ቤተሰቦቼ ከአንቺ ጋር እንዳልሆን ከልክለውኛል። እኔ ልከላከልልሽ ብቻ ነው ፈልገው። አይ በቃ እኔ ልሂድ። ሜላት፣ እኔ ሌላ ደስ የምትል ጓደኛ ታወቂያለሁ። ሶስታችን አንድ ላይ ደስተኛ እንድንሆን ነበር የፈለኩት። መልካም የጓደኝነት ዘመን ይሆንላችሁ። እኔን ግን ተይኝ።
ተፈጠረ? ምንም አልሆንኩም። እንዴት ምንም አልሆንኩም ትኛለሽ ነፂ? ይቅርታ ማውራት አልፈልግም። እንዴ እኔ ጓደኛሽ አይደለሁ? ለምን አታዋሪኝም? በዚህ አጭር ጊዜ ተወቅ ምትሬ ላካፍልሽ አልችልም። እንዴ ለምን? እኔ ጓደኛዬ ነሽ ብዬ ስለተቀበልኩሽ አይደል እንዴ ሁሉን ነገር ሳካፍልሽ የነበረው? ይቅርታውን ብቻ መሆን ነው የምፈልገው። እንዴ ቆይ እንዳል እኔ ምን አድርጌሽ ነው? ስታይ መጥፎ ሰው መስላለሁ እንዴ? ታውቂያለሽ፣ እኔ ትምህርት መማር ብቻ ነበር የምፈልገው። ከራሴ በላይ የአያቴ ነገር ያስጨንቀኛል። እድሜዋ ሙሉ እኛን ለማሳደግ ተግሏልታለች። አሁን ደግሞ በዚህ እድሜዋ እንድትጉላላብኝ አልፈልግም። ምን ሆኖሽ ነው? ቆይ ዳይሬክተሩ ምን ሊያደርገኝ እንደነበር ብታይ። እንዴት ሁሉም ሰው እኔ ላይ እንደዚህ ይሆንብኛል? እንዴ ዳይሬክተሩ ምን? በቃ ሁሉም ሰው እኔ ትምህርቴ እንዳልቀጥል ነው የሚፈልገው። አያቴ ባትኖር ትቼላቸው ወጣ ነበር፣ ግን እሷ ጎዳና ላይ ወድቃ ከማይ ሞቴን እመርጣለሁ። እንደዚህ አትበይ ነፂ። ምንድነው የተፈጠረው? ቆይ እስኪ ተረጋግተሽ ንገሪኝ። እኔ ሰውም ሳቃል ሰርቅ ቀርቶ ገንዘብ እንኳን ተከምሮ ባይመነካ ሰው አይደለሁም። ግን ያለ ጥፋቴ መከሰሴ ሳያንስ ዳይሬክተሩ ሊነካኝ ሞከረ። ምን? ይሄ ልክስክስ ለይተነሽ እንጂ ወዴት እንከሰውና እናሳስሯል። ተይ እባክሽ ልጅ ሀሳብ አታስቢ። ማለት ስታስቢ ፍትህ ከዳጋሚ ቆይ ይመስልሻል? ምን? እሱ የሚሰራው ለእናንተ ነው። ለእኛ ለድሃዎች እኮ የተጻፈ ህግ የለም። ምንም የምትይው ነገር አልገባኝም። ነይ ተቀመጪና አንድ ነገር ልንገርሽ። ምን? እኔ እዚህ ትምህርት ቤት የገባሁት የመጨረሻ እድል ተሰጥቶኝ ነው። ማለት እናትና አባቴ በህይወት ስለሌሉ የእርዳታ ድርጅት ነው የሚያስተምረኝ እና ተማሪዎች እኔን ትምህርት ቤት ውስጥ በቤተሰቤ ታሪክ ምክንያት ስለሚሰድቡኝ በተደጋጋሚ ከተማሪዎች ጋር የተጣለ ጉዳት ስለማደርስባቸው ከትምህርት ቤት ያባሩኝ ነበር እና በስተመጨረሻ ሁሉም የመንግስት ትምህርት ቤቶች አልመዘገባትም ሲሉ እርዳታው ተቋረጠ። እንዴ ቆይ ለምን? እርዳታ ድርጅቱ ለተማሪዎች ብቻ ነው የሚረዳው። እና ከዛ እንዴት ሆንሽ? አያት ያልቅሳ ኃላፊውን ስትለምነው ጊዜ ያዘንላትና ከዚህ ትምህርት ቤት ዳይሬክተር ጋር ጓደኛ ስለሆኑ ይሄን ድል አመቻቸልኝ። አሁን ገባኝ። ዳይሬክተሩን በጭራሽ መከሳችኝማ። ወይ ጣጣ። እና ምን ተሻለ? እኔ ትምህርቴን መቀጠል ብቻ ነው የምፈልገው። ነይ በቃ እንሂድ ከዚህ። ድንገት እንዲህ ስታደርግልኝ እኮ በጣም ነው ደስ የሚለኝ። አንቺን ብቻ ደስ ይበልሽ እንጂ ልብ ሁሌም ነው እንደዚህ ማደርግልሽ። ለዚህ እኮ ነው የምወድ። እኔ ቅዱሴ። አቤት። አንድ ጊዜ ላናግረህ ይቻላል? ብቻህን? አይ እዚሁ አናግሪ። አይ ተው በቃ። ህይወት ከዚህ በኋላ ባናወራ ግን ደስ ይለኛል። እሷን የሚደብራትን ነገር አላደርግም። እኔ እኮ ሌላ ነገር አላልኩም። ጀስት እንደ ጓደኛ ነበር። ነገርሽ አይደል እንዴ? ጓደኛው ሁሉም ነገሩን የኝች ከዚህ ምን ልነግረኝ ነበር? ንገረኛ። አረ በቃ ምሳን ነው። በሰላም ነው ግን? ምኑ? ሊደርስብህ እኮ አልቻልኩም። ከዛ ጀምሮ ስሮስ ስከተልህ። ቆይ እንዴት ነው የምትራመደው? እንደ ማንኛውም ሰው ነው። ኧረ አይደለም ማለት ትፈጥናለህ።
አይ በሰላም ነው። እቤት ቶሎ ገብተህ ለማጥናት ነው? ቅድም እረስቴ ሄድኩ ላቀበልህ እኮ ነው። ምንድነው? አረ ጉድ ነው የምነግርሽ አንቺው እኮ ምንድነው? ስለት ራሱ እንደዚህ ቶሎ አይደርስም። ምንድነው የመከርሽው አንቺው? አይ እንግዲህ ትናገር እንደው ተናገር። ምንድነው ልብ የምታባው? ቤቢ ልጅቷን በር ድረስ እየነዳ መጣ እኮ ነው የምልሽ። አትለኝም። ወተሽ ማየት ምጪው ነይ። ውይ እናቴ ቱቱቱቱ አይለያችሁ። አይነ ትክክለኛ ሰው ላይ ያረፈው ጀግናዬ። የምን አይን ነው? ነፃነት ነይ ግቢና መክሰስ በልተሽ ትሄጃለሽ። ምንድነው የምትይው? ኧረ እኔ ሀና ነኝ። አንተ ሳታረጋግጥ ነው እዚህ ጉድ ምሰራኝ እንዴ? ሁለት መሆናቸውን ታዲያ በምን አውቄ? እኔ እኮ ስጦታ ሰጠው ጊዜ እሷ መስላኝ። ለማንም እንዳትናገሪ። ምኑን? አሁን የሰማሽውን ስለ ነፃነት። እሺ ቻው። ሀና። አቤት። አንድ ጥያቄ ልጠይቅሽ። ምን? ነፃነት ምን አይነት ወንድ ትወዳለች? እንጃ። የምትወድ ሳይሆን በተቃራኒ የምጠላ ነው ይመስለኝ። ግን ለማንኛውም አጣርቼ እነግራለሁ። ቻው። ቻው። በቃሽ። አመሰግናለሁ። ሀና። አቤት። የመጨረሻ አንድ ጥያቄ ልጠይቅሽ። እሺ። አልታከምም ብላ አስቸገርከኝ እንጂ ብትታከም እኮ ጥሩ ነበረ። አይ ችግር የለም። ስልክሽን ተቀብዬሽ ልደውልልሻለሁ ካመመኝ። እሺ ቢያንስ እንኳን ሚሪ እንዳጠጣ። አይ ቴንኪዩ አመሰግናለሁ። ትንሽ ስራ አለችብኝ። ቅዱሴ እኮ ከዚህ በኋላ ባናወራ ደስ ይለኛል አለኝ። ቅዱሴ እኔ ለፈልፋለሁ፣ አንቺ ቅዱሴ ምናምን ነገር ትያለሽ እንዴ? ደግሞ ታዲያ አንቺ ምን ጨነቀሽ? አንድ ክላስ ሆኖ አለማውራት መዘጋጋቱ ነው። ታዲያ ቅዱሴ መዝጋት ብቻ ነው ይታየሽ? ሜቲ ይቅርታ ጓደኛ፣ ይሄ ነገር እኔ ምንም አላማረኝም። የቱ ነገር? ቅዱሴ ቅዱሴ የምትይው ነገር ነው። ሲጀመር በምክንያት እንደዛ ሊልሽ የቻለው በእሷ ምክንያት ነው። እሷ የሚያስደብራትን ነገር ማድረግ አልፈልግም አለኝ። እሷ ማናት? ስም የላትም? ደግሞ ቅናት ቢጤም ጀምሮሻል። እኔ እኮ ነኝ ጥፋተኛ። እንዲህ እንደምትይኝ እያወኩኝ መናገሪ። ታዲያ መንገዱን ሙሉ ዘግተሽ መተሽ እዚያ ቁመሽ ስትነዘንሽኝ ታዲያ በጤናሽ ነው? እና ይሄ ከፍቅር ጋር ምን አገናኘው? ፍቅር ነው አላልኩም አልኩ እንዴ? እኔ እኮ ጓደኛ ማቾች ብቻ እንድንሆን የፈለኩት። እባክሽ ሴትና ወንድ ጓደኛ ብቻ ሊሆኑ አይችሉም። እሺ ማን ያለው? በቃ ይሄንን ነገር ነገ እናወራለን። እሺ ቻው። Trending in renewable energy. Global trade on the go. ምን ፈልገህ? የት? ምን ሁሉ ነው? ምንድን ነው አትናገርም እንዴ? የቱ ነው? ሁሉ ነው? 300 ብር ነው ይሁንልህ። ተፈብር ሰተኛል እኮ አንተ ነዛር አውቅሽብኝ እንዴ? ቆየው እኮ። እንዴት ግን ለምሮ እንደዚህ ለበስከው? በርዶኝ ነው እንዴ በዚህ በሙቀት? አዎ። ለማንኛውም ሙካ በርዶኝ